የማይክ አይነቶች አሉ እንድትጠቀሙ የምታስችላችሁ ናት ማለት ነው። ሌላው ወደ ማይኳ እጃችሁ ሲሄድ ማይኳ እቺን ትመስላለች። ወደ 6 ሜትር የምትሆን ርቀት አላት ማለት ነው። ባጭሩ በስልካችሁ ሪከርድ ስታደርጉ እቺን መጠቀም ትችላላችሁ ማለት ነው። ስለዚህ ባጭሩ ሳምሰንግ የምትጠቀሙ ሰዎች ወይም ዩቲዩበሮች እቺን በመሰካት ወደ 6 ሜትር ከስልካችሁ ርቃችሁ ሪከርድ ማድረግ ትችላላችሁ ማለት ነው። ስለዚህ ጫፏ ላይ ስናይ ደግሞ ጫፏ እቺን ትመስላለች ማለት ነው። እንደምታዋት ጽድት ያለች ነች። ስለዚህ አዲስ ጀማሪዎች እቺ ለእናንተ በጣም ምቹ ነች። ስለዚህ አንገታችሁ ስር ላይ ለምሳሌ እኔ እዚህ ጋር አረጋታለሁኝ። ከዚህ በኋላ ይሄንን ወደ 6 ሜትር ርቀት ዘርግቼ መጠቀም እችላለሁ ማለት ነው። ስለዚህ በጣም ምቹ የሆነና ጥራት ያለው ድምጾችን ሪከርድ ማድረግ ትችላላችሁ ማለት ነው። አዲስ ዩቲዩበሮች እቺን ስትጠቀሙ መርሳት የሌለባችሁ ነገር አንደኛ መሆን አለበት ማለት ነው። ሁለተኛው ወይም ሶስተኛው ከሆነ ድምጡ ጥራት አይኖረውም ማለት ነው። ስለዚህ አንደኛ መሆኑን የምታረጋግጡት እቃው ላይ ወይም ይሄንን ማይክ ስትገዙ የምታገኙት እቃ ይሄን ይመስላል። ስለዚህ ከፊት ለፊቱ ምን የሚላለው አሁጃ የሚል ጽሁፍ አለው ማለት ነው። እዚህ ጋር አሁጃ የሚል ጽሁፍን ታያላችሁ ማለት ነው። ይሄን ካገኛችሁ አንደኛ ማይኩ መሆኑን ታረጋግጣላችሁ ማለት ነው። ይሄን እቃ በመግዛት ባጭሩ የተለያዩ ቪዲዮዎችን፣ ቲክቶኮችን እንዲሁም ደግሞ የዩቲዩብ አጫጭር ቪዲዮዎችን ሪከርድ ማድረግ ትችላላችሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቀጣይ የምለቀውን ቪዲዮ መከታተል